ጴጥሮስ አንተ ውእቱ ክርስቶስ ወልደ እግዚአብሔር ሕያው አንተ የሕያው እግዚአብሔር ልጅ ክርስቶስ ነህ ብሎ ሲናገር ጌታ መልሶ እንዲህ አለው ይከሰተ ለከ ዘሥጋ ወደም አላሁ የሰማያዊ ከሰተ ለከ ይህንን ምስጢር ሥጋዊና ደማዊ ያልገለጠልህም አለው ምድራዊ ያልገለጠልህም ምድራዊ ገልጦልህ ቢሆን እንዲህ ነበር የምትለው ምናልባትም ሌሎች እንደሚሉት ኤርምያስ ትለኝ ነበር ሌሎች እንደሚሉት ኤልያስ ትለኝ ነበር ሌሎች እንደሚሉት ከነቢያት አንዱ ትለኝ ነበር አንተ ግን የሕያው እግዚአብሔር ልጅ ክርስቶስ ነው ብለህ መስክረሃልና ይህን የገለጠልህ የሥጋና የደም አይደለም ሰማያዊ አባቴ ገልጦልሃል ካለው በኋላ እንዲህ አለው አንተ ኮክ አለው አንተ አለት ነህ ወዲህ በዛቲ ኮክ አንጻ ለቤተ ክርስቲያኔ በዚህች ማለት ላይ ቤተ ክርስቲያኔን ሰራታለሁ ወአናቅጸ ሲኦልኒ ይሄይልዋ የገሃነም ደጆች የሲኦል ደጆች አጋንንት ክፉዎች ጠላቶችም አይችሏትም ብሎ ጌታ ይህንን ቃል ተናገረ። በተሰጠን ጸጋና መጠን እግዚአብሔርን ማወቅ የቤተ ክርስቲያን መሰረት ነው። እግዚአብሔርን መረዳት የቤተ ክርስቲያን መሰረት ነው። በተለይም ደግሞ ምስጢረ ሥጋዌን መረዳት ክርስቶስን መረዳት የቤተ ክርስቲያኒቱ መሰረት ነው። ለዚህ ነው አስቀድሞ ይህችን ቤተ ክርስቲያን በዚህች ዓለት ላይ እሰራታለሁ ብሎ ከመናገሩ አስቀድሞ ሰዎች ስለኔ ማን ይላሉ ምን ይላሉ ብሎ የጠየቀው ለዚህ ነው። ያን ጊዜ ሐዋርያት ወይም ደቀ መዛሙርቱ የመለሱለት ለጌታ አንዳንዶቹ ኤርምያስ ነው ይሉሃን አንዳንዶቹ ኤልያስ ነው ይሉሃን ወይም ከነቢያት አንዱ ነው ይሉሃን እያሉ ነቢያትን እየጠሩ መለሱ። ያን ጊዜ ጌታችን መድኃኒታችን ኢየሱስ ክርስቶስ በተገለጠበት ዘመን ምናልባት ይህ ሰው ደግ ሰው ነው ግን ከነቢያት አንዱ ቢሆን ነው እንጂ መሲህ አይደለም አምላክ አይደለም ብለው ያምኑ ስለነበረ በዚህ ምክንያት ነው ኤርምያስ ነው ይሉሃን ኤልያስ ነው ይሉሃን ወይም ከነቢያት አንዱ ነው ይሉሃን ያሉት ለዚያ ነው። እንግዲህ ያን ጊዜ ጌታችን መድኃኒታችን ኢየሱስ ክርስቶስ ብዙ ተአምራትን እያደረገ ድውያንን እየፈወሰ ሙታንን እያስነሳ ለምጻሞችን እያነጻ ጎባቶችን እያቀና የአራት ቀን ሬሳ እና አልዓዛርን ከመቃብር እየጠራ ህብስት እያበረከተ 5000 ሰው እያጠገበ 12 መሶብ ትርፍራፊ እንዲነሳ እያደረገ ብዙ ተአምራት እያደረገ በመካከላቸው ተመላልሷል። ይልቁንም ደግሞ ደብረ ዘይት እየተኛ ድንጋይ ተንተርሶ እየተኛ ያለ ጫማ እየሄደ ያለ መቀየር ያለ ልብስ እየኖረ ደሳሳ ጎጆ ጠማማ ጎጆ ሳይኖረው ቤት ሳያድር 3 ዓመት ከ3 ወር ደብረ ዘይት እያደረ አስተምሯቸዋል። እና አይሁድ ይረዱት የነበረው ጌታችን መድኃኒታችን ኢየሱስ ክርስቶስን ምናልባት ደግ ሰው ይሆናል ጥሩ ሰው ይሆናል ብዙ ተአምራትን ያደርጋል ብለው ነው ጥቂቶቹ ይረዱት የነበረው። ብዙዎቹ ግን ጌታን እንደሌላ ነበር የሚረዱት። ሎቱ ስብሐት ጌታን ጠንቋይ ባለዛር ብለው የተሳደቡበት ጊዜ ሁሉ አለ። በብዔልዜቡል ያወጽኦሙ ለአጋንንት አጋንንትን በብዔልዜቡል በአጋንንት አለቃ ያወጣን ብለው ክፉ ይናገሩ የነበሩ ሰዎች ነበሩ። እንግዲህ በዚህ ጊዜ ነው ጌታችን መድኃኒታችን ኢየሱስ ክርስቶስ እኔን ማን ይሉኛል ብሎ ደቀ መዛሙርቱን የጠየቃቸው። ሐዋርያት አንዳንዶቹ ይህን ይሉሃን ብለው ከመለሱ በኋላ ምን ትብሉኒ ከዊነ እናንተስ ማን ትሉኛላችሁ ብሎ ደቀ መዛሙርቱን ጠየቃቸው። የተከበራችሁ ክርስቲያኖች የቤተ ክርስቲያኒቱ መሰረት የጌታ ማንነት ነው የክርስቶስ ማንነት ነው። ወሳኙ ነጥብ ይሄ ምናልባት የቤተ ክርስቲያንን በዓል ለማክበር መምጣታችን መልካም ሆኖ ግን ምንድነው ማወቅ ያለብን መረዳትስ ያለብን የቤተ ክርስቲያንን ኃይል የቤተ ክርስቲያንን ጥንካሬ የቤተ ክርስቲያንን መሰረት የቤተ ክርስቲያንን ዋና አካል መረዳት ያለብን ምንድነው የሚለውን ይህን ደጋግሞ መስማት ያስፈልጋል። ደስ ይላል በየቦታው አሁን የቤተ ክርስቲያን መስፋት የአብያተ ክርስቲያናት መገንባት የህንፃው ማማር በየቦታው መገኘታችን ንግስ ማንገሳችን እነዚህ ነገሮች መልካም ናቸው። ግን ከዚህ ያለፈ ረቂቅ ምስጢር አለ። ይሄ አሁን የቆምንበት ቦታ የጌታ የደም ጠብታ ያለበት ቦታ ነው። የጌታ ማንነት ያለበት የጌታ ማንነት የሚገኝበት የክርስቶስ ማንነት ያለበት ራሱ የሚገኝበት ነው። እናንተ ስለወጣችሁ ስለወረዳችሁ ብቻ እንዳይመስላችሁ መውጣታችሁ መውረዳችሁ ይደነቃል። ቤተክርስቲያንን ለመገንባት ቤተክርስቲያንን ለማስፋት ቤተክርስቲያን በብዙ መልኩ እንድትታይ ብዙ መድከም ይገባል ብዙ ልፋት ይገባል ከሰማዕትነትም ይቆጠራል። እውነትን ለመናገር በረከትም አለው ለትውልድ ለማስተላለፍ ቤተክርስቲያኒቱን ለትውልድ ለማውረስ እንዲህ መድከም ይገባል መልካም ነው። ግን ማወቅ ያለባችሁ እናንተ ስለለፋችሁ ስለወጣችሁ ስለወረዳችሁ ስለደከማችሁ ብቻ እንዳይመስላችሁ እግዚአብሔር ባወቀ መላእክት በብርሃን ጽዋ የረጩት የጌታ የደም ጠብታ እዚህ አለ። የጌታ የደም ስለዚህ ያ የጌታ የደም ቅንጣት በነጠበበት ቦታ ቤተክርስቲያን ስለሚሰራ ታቦት ስለሚያርፍና
ስጋው ደሙ ስለሚፈተት ቃል እግዚአብሔርም ስለሚነገርበት ያ ቃል ኪዳን ሰርቶ ዛሬ በዚህ ቦታ ተሰባስበናል። ክብርና ምስጋና ለአምላካችን ይሁን። አመስግኑ። የጌታ የደም ጠብታ ያለበት ስለዚህ ጌታ አስቀድሞ መነ ትብሉን ይከውይነ እናንተስ ማን ትሉኛላችሁ ብሎ ጠየቃቸው። ያን ጊዜ ቅዱስ ጴጥሮስ መለሰ አንተ ውእቱ ክርስቶስ ወልደ እግዚአብሔር ሕያው አንተ የሕያው እግዚአብሔር ልጅ ክርስቶስ ነህ ብሎ መለሰለት። ኢየሱስ ብሎ አይደለም የመለሰለት ክርስቶስ ብሎ ነው የመለሰለት። ልብ በሉ ኢየሱስ እንደሆነ ይታወቃል። ክርስቶስ የማንነት ስም ነው። ኢየሱስ የሚለው ስም መድኃኒት ማለት ነው ትርጉሙ። ኢያሱ መድኃኒት ይባላል። ኢሳይያስም መድኃኒት ይባላል። ኢዮስያስም መድኃኒት ይባላል። ሆሴዕም መድኃኒት ይባላል። የስማቸው ትርጉም መድኃኒት የሚባሉ በጣም ብዙ ስሞች አሉ። ክርስቶስ የሚለው ሲቀጸል ግን ለየት ያደርገዋል። የባሕርይ አምላክ መሆኑን፣ ሊቀ ካህናት መሆኑን፣ መስዋዕት መሆኑን፣ መስዋዕት አቅራቢ መሆኑና ያንን ያቀረበውን መስዋዕት ራሱ ከባሕርይ አባቱ ከአብ ከባሕርይ ሕይወቱ ከመንፈስ ቅዱስ ጋር በስልጣን መስዋዕቱን የሚቀበል መሆኑን የሚያጠይቅ ስም ነው ክርስቶስ የሚለው ስም። ክርስቶስ የሚለው ስም ሶስት ነገሮችን የሚያሳይ ነው። አንደኛ መስዋዕት ማቅረብን፣ ሁለተኛ መስዋዕት መሆንን፣ ሶስተኛ ደግሞ መስዋዕት መቀበልን የሚያሳይ ነው። በሌላ አገላለጥ በግ መሆንን፣ ሊቀ ካህናት መሆንንና አምላክ መሆንን እነዚህን ሶስት ነገሮችን የሚያሳይ ነው። በግ መሆንን ማለት አስቀድሞ ቅዱስ ዮሐንስ መጥምቅ የተናገረው የቅዱስ ዮሐንስ ወንጌል ምዕራፍ 1 ቁጥር 29 ላይ ነዋ በግዑ ለእግዚአብሔር ዘያስየስል ወያአትት ኃጢአት ዓለም ነው የዓለሙን ኃጢአት የሚያስወግደው የሚያጥበው የሚያነጻው የእግዚአብሔር በግ ብሎ የገለጠው እርሱ መስቀል ላይ የሚሰዋው ስጋ ሁልጊዜ ትኩስ ሆኖ የሚኖር ደም ያለው እርሱ ነው። በግ ተብሎ የሚጠራው እርሱ ነው። እንደሚታረድ መስዋዕት እንደሚሆን ለማሳየት ነው። ሁለተኛው ሊቀ ካህናት ይባላል። ሊቀ ካህናት የሚባለው ሁለት ትርጉሞች ያሉት ነው። አንዱ በዕለተ ዓርብ የዘላለም መስዋዕት ለዘላለም የሚሰራ መስዋዕት አንድ ጊዜ ብቻ በዕለተ ዓርብ በአንድ ቦታ ብቻ እርሱም በቀራንዮ የቀረበው መስዋዕት እርሱን ያገለገለው አገልግሎት የሊቀ ካህናትነት አገልግሎት ይባላል። ቅድስተ ቅዱሳን መቅደስ ተብሎ የሚጠራው መስቀሉ ነው። በዚያች ሰዓት ለ3 ሰዓታት በዕለተ ዓርብ ከቀኑ 6 ሰዓት ጀምሮ እስከ ቀኑ 9 ሰዓት ድረስ ልክ ዛሬ ሊቃነ ካህናት አባቶቻችን አሐዱ አብ ቅዱስ፣ አሐዱ ወልድ ቅዱስ፣ አሐዱ ውእቱ መንፈስ ቅዱስ ብለው ቅዳሴ እንደሚቀድሱት ክርስቶስም መስቀል ላይ ራሱን መስዋዕት አድርጎ አቅርቦ ሊቀ ካህናት ሆኖ ያገለገለበት ነው። ዕለተ ዓርብ በመስቀል ያ አገልግሎት ያ መስዋዕት ያ ክህነት ለዘላለም የሚሰራ ሌሎች እንደሚሉት ዛሬ በመቅደስ እየገባ የሚያገለግል አይደለም። ዛሬ እንደ ካህናት እየታጠቀ እየፈታ የሚያገለግል አይደለም። አንድ ጊዜ ለዘላለም ስርየት ማሰጠት የሚችለውን መስዋዕት ያቀረበበት አገልግሎት የሊቀ ካህናትነት አገልግሎት ይባላል። ክብርና ምስጋና ለስሙ አጠራሩ ይሁን። አመስግኑ። ሁለተኛ ሊቀ ካህናት የሚባልበት ምክንያት የካህናት አለቃ ማለት ነው። የካህናት አለቃ ማለት የካህናት ሿሚ፣ የካህናት መሪ፣ የካህናት ሳሪ፣ የካህናት አዛዥ፣ ለካህናት ክህነትን የሰጣቸው በሐዋርያት በኩል መንፈስ ቅዱስን እፍ ያለባቸው በጎቼን ጠብቁ፣ ግልገሎቼን ጠብቁ፣ ጠቦቶቼን ጠብቁ ብሎ ያዘዘበት ስልጣን የሚነገርበት ነው። የካህናት አለቃ የሚባለው በዚህ ነው። ካህናትን ዛሬም የሚመራቸው የሚጠብቃቸው እርሱ ስለሆነ በኋላም ደግሞ እነሆ ወናሁ 5 መካልይ ለረባይኩ ዲብ ይሆን ነው 5 መክሊት ሰጠኝ 5 መክሊት በላዩ ላይ አርብቻለሁ ብለው ቀርበው ፍርድ የሚቀበሉበት ዋጋ የሚቀበሉበት ከእርሱ ስለሆነ በዚህ ምክንያት የካህናት አለቃ ይባላል። ክርስቶስ የሚለው ሁለተኛ ይህንን የሚያሳይ ነው። ሶስተኛ አምላክ መሆኑን የሚገልጥ ነው። ክርስቶስ የሚለው ስም አምላክ ማለትን ማለት ነው ከባሕርይ አባቱ ከአብ ከባሕርይ ሕይወቱ ከመንፈስ ቅዱስ ጋር በስልጣን እኩል እንደሆነና ያንኑ ራሱ ያቀረበውን መስዋዕት ከአብና ከመንፈስ ቅዱስ ጋር እንደሚያሸተው እንደሚቀበለውና ዓለምን ይቅር እንደሚል የባሕርይ አምላክነቱን የሚያስረዳ ነው። ክብርና ምስጋና ለስሙ አጠራሩ ይሁን። ክርስቶስ የሚለው ስም ይህንን ያሳያል። ቅዱስ ጴጥሮስ አንተ ውእቱ ክርስቶስ ወልደ እግዚአብሔር ሕያው አንተ የሕያው እግዚአብሔር ልጅ ክርስቶስ ነህ ብሎ ሲናገር ጌታ መልሶ እንዲህ አለው ይከሰተ ለከ ዘሥጋ ወደም አላሁ የሰማያዊ ከሰተ ለከ። ይህንን ምስጢር ስጋዊና ደማዊ ያልገለጠልህም አለው። ምድራዊ ያልገለጠልህም። ምድራዊ ገልጦልህ ቢሆን እንዲህ ነበር የምትለው። ምናልባትም ሌሎች እንደሚሉት ኤርምያስ ትለኝ ነበር፣ ሌሎች እንደሚሉት ኤልያስ ትለኝ ነበር፣ ሌሎች እንደሚሉት ከነቢያት አንዱ ትለኝ ነበር። አንተ ግን የሕያው እግዚአብሔር ልጅ ክርስቶስ ነህ ብለህ መስክረሃልና
ይህን የገለጠልህ የሥጋና የደም አይደለም ሰማያዊ አባቴ ገልጦልሃል ካለው በኋላ እንዲህ አለው፣ አንተ ኮክ አለው፣ አንተ አለት ነህ። ወዲህ በዛቲ ኮክ አንጻ ለቤተ ክርስቲያን፣ በዚህች ማለት ላይ ቤተ ክርስቲያኔን ሰራታለሁ። ወአናቅጸ ሲኦልኒ ኢይሄይልዋ፣ የገሃነም ደጆች የሲኦል ደጆች አጋንንት ክፉዎች ጠላቶችም አይችሏትም ብሎ ጌታ ይህንን ቃል ተናገረ። ሶስት ነገሮችን ብቻ አነሳለሁ። የመጀመሪያው በአለት ላይ መመስረት ምንድነው? ሁለተኛ ቤተክርስቲያን የሚለው ትርጉም ምንድነው? ሶስተኛ የሲኦል ደጆች የሚለው ምንድነው የሚለው እነዚህን ሶስት ነጥቦችን ብቻ አንስቼ ጨርሳለሁ። የመጀመሪያ ቤተክርስቲያን የምትታነጸው አለት ላይ ነው፣ የምትገነባው አለት ላይ ነው። አለት ምንድነው? ሶስት ነገሮችን ያሳያል። አለት የመጀመሪያው ጥንካሬን የሚያሳይ ጽናትን የሚያሳይ የክርስቲያኖችን ጥንካሬ፣ የሐዋርያትን ጥንካሬ፣ የሊቃውንቱን ጥንካሬ፣ የአባቶቻችንን ጥንካሬ የሚያሳይ ነው። እቺ ቤተክርስቲያን እዚህ የደረሰችው በብዙ ጥንካሬ ተፈትና ነው፣ በብዙ መከራ ተፈትና ነው። እዚህ ፊት ለፊታችን ያሉን ሊቃውንት ብትመለከቷቸው አቋቋሙን ሲማሩ፣ ድጓውን ሲማሩ፣ ቅኔውን ሲማሩ፣ ቅዳሴውን ሲማሩ እየተፈተኑ ነው ያለፉት። በጥንካሬ ነው ያለፉት፣ በጽናት ነው ያለፉት። ቀጥታ ተገልጦላቸው አይደለም። ቀጥታ ከሰማይ ሰምተው ያን ትምህርት በአንድ ቀን ሰምተውትም አይደለም። ለምነው ነው፣ ዞረው ተንከራተው ነው። ካህናት እንዲያ ሆነው ነው የሚማሩ። ከልጅነት ጀምሮ ዳሴ ማርያም ተሸምድዶ፣ ከዛ ዜማ ተምሮ፣ ከዛ እንደየመጠኑ ደግሞ በየቦታው ተዟዙሮ ተለምኖ ተበልቶ ተርቦና ተጠምቶ እንቅልፍ ታቶ የተማሩት ነው። የቤተክርስቲያን ጥንካሬ ይህንን ያሳያል። አንዱ መሰረት እሱ ስለሆነ ግን እነሱ ብቻ አይደሉም። እናንተም ይህንን ቤተክርስቲያን ለመስራት ቅድም እንዳልኩት በብዙ ውጣ ውረድ አልፋቸዋል። ብዙ የሚያሰቃዩ ነገሮች እንዳሉባችሁ እናውቃለን። ኑሮው ራሱ አንድ ፈተና ነው። ያ አለት ይባላል፣ ጥንካሬ ይባላል። ብዙ ነገር ትታችሁ እንደመጣችሁ ይሰማናል። ይችን መንገድ በእግር መጓዝ እንኳን ቀላል አይደለም። ማህበራዊ ህይወታችሁን ጎድታችሁ እዚህ እንደመጣችሁ ይህንን እናያለን፣ እናውቃለን። ይህም አለት ነው። ቤተክርስቲያኒቷ የምትጸናው አለት ላይ ነው። ወጣትነታችሁን አለት አድርጉት፣ ምእመንነታችሁን አለት አድርጉት፣ ክርስትናችሁን አለት አድርጉት፣ ህይወታችሁን አለት አድርጉት። ቤተክርስቲያኒቷ እንድትጸና ከፈለጋችሁ የእናንተን ህይወት እንደ አለት አጠንክሩት። በፈተና እያለፋችሁ፣ በመከራ እያለፋችሁ፣ ኑሮው እየከበዳችሁ፣ እንደ እሳት እየተቃጠላችሁ፣ እየነደዳችሁ፣ እየከሰላችሁና እየጠቆራችሁ፣ አስራታችሁን እየከፈላችሁ ሰውነታችሁን አለት አድርጉት። ቤተክርስቲያኒት የምትመሰረተው እሱ ላይ ነው። አለትነት ከሌለ፣ ጥንካሬ ከሌለ፣ ጽናት ከሌለ ቤተክርስቲያን የለችም። ስለዚህ አለት ላይ ነው ቤተክርስቲያን የምትሰራው። ስለዚህ የመጀመሪያው አለት የሚያሳየው ጥንካሬን የሚያሳይ ነው። ሁለተኛ አለት የሚያሳየው ፍቅርን የሚያሳይ ነው። አለት ለሁሉ መሰረት እንደሆነ፣ ለህንፃ መሰረት እንዲሆን የሚመች እንደሆነ ሁሉ ፍቅርም የሁሉ ነገር መሰረት ነው። እርሱም አንድነት ነው፣ እርሱም ህብረት ነው። እርስ በርስ መስማማት፣ ካህናት ከምእመናን፣ ምእመናን ከካህናት፣ ካህናት እርስ በርስ፣ ተማሪው እርስ በርስ፣ ሰንበት ተማሪው እርስ በርስ፣ ቀሳውስቱ እርስ በርስ፣ ዲያቆናት እርስ በርስ፣ አስተዳዳሪው ከሰራተኛው እርስ በርስ፣ ስራ አስኪያጁ ከሌላው ከካህናቱ እርስ በርስ። እንዲህ አይነት ፍቅር ያስፈልጋል። ቤተክርስቲያን የምትሰራው እሱ ላይ ነው። ዕጣን የሚሸተው መስዋዕት የሚሸተው አለት ላይ ከሆነ፣ ፍቅር ላይ ከሆነ ብቻ ነው። አገልግሎት የሚያርገው ፍቅር ላይ ከሆነ ብቻ ነው። በትዕቢት እግዚአብሔር አይገለገልም። በትዕቢት እግዚአብሔር አይመሰገንም። በመለያየት እግዚአብሔር አይከብርም። ስለዚህ አለት የሚባለው ሁለተኛው ፍቅር ነው። ቤተክርስቲያኔን አለት ላይ እሰራታለሁ የሚለው ፍቅራችሁ ላይ እሰራታለሁ ነው የሚለው። ይህንን ቃል ኪዳን በሌላ ስፍራ ታገኙታላችሁ። የማቴዎስ ወንጌል ምዕራፍ 18ን ብትመለከቱ ከቁጥር 19 ጀምሮ እነሆ በስሜ ሁለት ወይም ሶስት ናችሁ ብትሰበሰቡ በመካከላችሁ እገኛለሁ ብሎ ቃል ሰጥቶናል። ክብርና ምስጋና ለስም አጠራሩ። በመካከላችን ነው አሁን ክርስቶስ በመካከላችን ነው። ምክንያቱም በስሙ ነው የተሰበሰብነው። ስለዚህ አለት የሚለው ፍቅርን የሚያሳይ ነው። ቤተክርስቲያን ፍቅር ላይ ትመሰረታለች። ሶስተኛ አለት የተባለው ራሱ ክርስቶስ ነው። አለት ይባላል። ምን አይነት አለት ቢባል የሚበላ አለት፣ የሚጠጣ አለት፣ የማይሸረሸር አለት፣ የማያንሸራትት አለት፣ የማይንሸረትት አለት፣ የማይበሰብስ አለት፣ የማይፈረካከስ አለት፣ የምንጸናበት አለት፣ የምንቆምበት አለት፣ የምንኖርበት አለት፣ መሰረታችን የሆነው አለት፣ ውሃ የሚፈልቅበት የዘላለም ሕይወት ውሃ የሚፈልቅበት የዘላለም ምግብ ህብስት የሚገኝበት መሶብ፣ ሁሉን የያዘ አለት፣ ሁሉን የያዘ ሁሉ ያለው አለት፣ ሕይወት የሆነ የዘላለም ሕይወት የሆነ አለት፣ መጠጊያ የሆነ መሸሸጊያ የሆነ አምባ የሆነ አለት፣ ፍቅር የሆነ አለት፣ ምንም የማይጠረጠር እንደሌላው አንሸራቶ የማይፈጠፍጥ አለት፣ አለት የተባለው ክርስቶስ ነው። በማቴዎስ ወንጌል ምዕራፍ 7 ቁጥር 24 ጀምሮ ሁሉ ከዘ ይሰምዕ ዘንተ ቃልየ ወይገብሮ
መስል ብእሴት ቢበዛ ነጸ ቤቶ ዲበኮብ ቃሌን የሚሰማውና የሚሰራው የሚያደርገው ሰው ቢኖር ቤቱን በአለት ላይ የሰራ ልባም ሰውን ይመስላል ብሎ እንደተናገረው ይህንን ቤታችንን አለት ክርስቶስ ላይ ልንመሰርት ተገናኝተናል። ክብርና ምስጋና ለአምላካችን ይሁን። ልባም ሰው ማለት ይሄ ነው። ልባም ሰው፣ ጥበበኛ ሰው፣ ብልህ ሰው፣ አዋቂ ሰው ማለት ይሆነው ቤተክርስቲያንን በዚህ አለት ላይ ሰራታለት ማለት በራሴ ላይ ሰራታለሁ ማለት ነው። ምክንያቱም አለት የተባለው ራሱ ክርስቶስ ስለሆነ። ስለዚህ አለት ሶስት ነገሮችን የሚያሳይ አንደኛ ጥንካሬ የሚያሳይ፣ ሁለተኛ ፍቅርን የሚያሳይ፣ ሶስተኛ አለት የተባለው ክርስቶስ ነው። ቤተክርስቲያንን በዚህ አለት ላይ ሰራታለሁ። ቤተክርስቲያን የተባለውስ ምንድነው ሲባል ሶስት ነገሮችን የሚያሳይ ነው። ቤተክርስቲያን አንደኛ የእያንዳንዳችን አካል ቤተክርስቲያን ይባላል። ሁለተኛ የህብረታችን አንድነታችን ቤተክርስቲያን ይባላል። ሶስተኛ ህንጻ ቤተ መቅደስ ቤተክርስቲያን ይባላል። የእያንዳንዳችን አካል ቤተክርስቲያን ሲባል እኛ ለየራሳችን ካህናት ተብለን እንጠራለን። በነገራችን ላይ የአዲስ ኪዳን ካህናት ተብለን የምንጠራበት ምክንያት ሁላችንም ገብተን እንቀድሳለን ማለት አይደለም። ሁላችን መስቀል ይዘን እናሳልማለን ማለት አይደለም። ብቻችንን በሆንበት ቦታ ጸሎት በምንጸልይበት ቦታ ግን የራሳችን ካህናት ነን። ለምን? ራሳችን ጸሎቱን እንጀምራለን፣ ራሳችን ጸሎቱን እናሳርጋለን፣ እንደመድማለን። አቡነ ዘበሰማያት ብለን እንጨርሳለን። ለምን? ካህን የለም። ያን ጊዜ አንተ ለራስህ ካህን ነህ። በዚያች ቅጽበት ካህን እንድትንቁ አይደለም እላችሁ። ምን እንደሆነ ትርጉሙ እየነገርኳችሁ ነው። ሕዋሳቶቻችንን እናገለግላለን። ያን ጊዜ ምን እንባላለን? ካህናት እንባላለን። ጸሎታችንን ዕጣን አድርገን በእግዚአብሔር ፊት እናሳርገዋለን። እንባችንን እንደ ላምና እንደ ጊደር እንደ በግና እንደ ፍየል በእግዚአብሔር ፊት እናርደዋለን። መስዋዕት አድርገን እናቀርበዋለን። ያን ጊዜ የራሳችን ካህናት ተብለን እንጠራለን። መቅደስ ነው ሰውነት አገልግለው። አይምሮ መቅደስ ነው ወጣቱ አገልግለው። አይንህ መቅደስ ነው አገልግለው። ጆሮህ መቅደስ ነው አገልግለው። የእግዚአብሔርን ድምጽ እንዲሰማ አድርገው። ልብህ እግዚአብሔርን እንዲያስብ አድርገው። ሰውነትህ ማደሪያ ዙፋን እንዲሆን አድርገው። ቅዱስ ጳውሎስ እንደተናገረ አንደኛ ቆሮንቶስ ምዕራፍ 3 ቁጥር 16 ላይ ኢተአምሩኑ ከመ አንትሙ ታቦቱ ለእግዚአብሔር፣ እናንተ የእግዚአብሔር ታቦት የመንፈስ ቅዱስ ማደሪያ እንደሆናችሁ አታውቁምን ይላል። አንተ ከዚህኛው መቅደስ ትበልጣለህ። ልብ በል አንተ ከዚህ ይሄ መቅደስ ለአንተ ነው የሚሰራው። አንተ ከዚህኛው መቅደስ ትበልጣለህ። ይሄኛውን መቅደስ እንድትንቁ አይደለም እየነገርኳችሁ ያለው። መቅደስ የሚሰራው ለኛ ነው። ታቦትም ለኛ ነው። ማህሌትም ለኛ፣ ሰዓታትም ለኛ፣ ካህናትም ለኛ ናቸው። የሰውነታችሁ ክብር ይግባችሁ፣ የማንነታችሁ ክብር ይግባችሁ። ቤተክርስቲያን እንዴት እንደምታከብራችሁ ይግባችሁ። እንዳገብ የተንከራተቱት አባቶቻችን እናንተን ለማክበር ነው። ለምን? እኛ የምንገለገልበት የምንከብርበትን መቅደስ ለመስራት ነው። እግዚአብሔር ፍለጋ የመጣው በጣም የሚያምር ህንፃ እንዲሰራለት አይደለም፣ ያንተ ሰውነት እንዲያምርለት ነው። ያንተ ሰውነት ከአልማዝ በላይ ነው። ያንተ ሰውነት ከእንቁ በላይ ነው። በሩቅ ከሚታየው ጉልላት ከሚያብረቀርቀው ጉልላት በላይ ያንተ ሰውነት እግዚአብሔርን ይማርከዋል። ያንቺ ሰውነት እግዚአብሔርን ይባርከዋል። የሰው የእግዚአብሔር ሀገሩ የሰው አይምሮ ነው። የእግዚአብሔር ዙፋኑ የሰው ልብ ነው። የሚሰፋው እሱ ነው። ማይጠበው እሱ ነው። የሚኖርበት እሱ ነው። የሚወደው እሱ ነው። የሚመቸው የኛ ልብ ነው። የሚመቸው የኛ ሰውነት ነው። መቅደስ የምንሰራው እኛ ተሰባስበን እንድናመልክበት እግዚአብሔር እንድንጠራበት እንጂ እግዚአብሔርስ የሚፈልገው የኛን ሰውነት የኛን ህይወት ነው። ስለዚህ የኛን ህይወት እንስራለት። ለኛ ሰውነት ማህሌት እንቁምለት። የኛን ሰውነት እናንግሰው። የኛን አይምሮ ታቦት እናድርገው። የኛ ሰውነት ዙፋን ይሁን። የኛ ሰውነት ጽላት ይሁን። የኛ ልብ መኖሪያ ይሁን። የእግዚአብሔር መቅደስ ይሁን። ይህን መቅደስ ከመስራት ጋር ራሳችንን እንስራ። ቅዱስ ጴጥሮስ እንደተናገረው መንፈሳዊ ቤት ለመሆን ተሰሩ እንዳለ። ስለዚህ የመጀመሪያው ቤተክርስቲያን የኛ ሰውነት ነው። ሁለተኛው ቤተክርስቲያን የሚባለው የኛ ህብረት ነው፣ የኛ አንድነት ነው። ሁለት ሰዎች የእግዚአብሔርን ስም የሚጠሩ ሁለት ሰዎች ባሉበት ቦታ ቤተክርስቲያን አለ። ታምናላችሁ? ይቺ ቤተክርስቲያን በዓለም ዙሪያ እየሰፋች ነው። እንዲያውም አሁን ኢትዮጵያ ውስጥ እየሰፋችበት ካለችበት መጠን በአውሮፓና በአሜሪካ በተለያዩ የአፍሪካ ሀገራት ቤተክርስቲያን እየሰፋች ነው። እኔ በቅርቡ ከአንድ ወር በፊት ኖርዌይ የሚባል ሀገር የምድር ጫፍ ነበርኩኝ። የምድር ጫፍ የኖርዝ ፖል የሚባለው የመሬት ሰሜናዊ ጫፍ የሚባለው ነበርኩኝ እና 10 ሰዎችን አግኝቻለሁ። እነዚህ 10 ሰዎች ቤተክርስቲያን የላቸው፣ ታቦትም የላቸው። እነዚህ 10 ሰዎች በ3 ወር አንድ ጊዜ ብቻ ይቀደስላቸዋል። የሚቀደስላቸው ካህናት ከሌላ ቦታ ትራንስፖርት ከፍለው ትኬት ቆርጠው ነው ሂደው የሚቀድሱላቸው። በ3 ወር አንድ ጊዜ ብቻ፣ በአመት 3 ጊዜ ብቻ ልጆቻቸውን ያቆርባሉ። እነዚህ ሰዎች 10 ሆነው ነው የሚኖሩት። ብታዩአቸው ጥንካሬያቸው ከ10,000 ሰው በላይ ይሆናል። ቤተክርስቲያኗ እስከ ምድር ጫፍ ድረስ ሄዳለች። ይሄን ያደረገው እግዚአብሔር መንፈስ ቅዱስ ነው። ክብርና ምስጋና ለስሙ አጠራሩ ይሁን።
እነዚህ 10 ሰዎች ግን በመካከላቸው ስለ እግዚአብሔር ቃል ሲነጋገሩ ስለ ቤተክርስቲያን ሲነጋገሩ እናንተ እዚህ ሆናችሁ ስለ ሲኖዶሱ ካላችሁ መረጃ በላይ እነዚህ ሰዎች መረጃ አላቸው። እናንተ እዚህ ሆናችሁ ከምታውቁት በላይ እነዚህ ሰዎች ብዙ ነገር ያውቃሉ። በየመኪናቸው ትምህርት ይከፍታሉ። በየመኪናቸው መዝሙር ይሰማሉ። በየቦታው ተሰባስበው ይዘምራሉ። ራሳቸው አንዳቸው ሻል ያሉት እየተነሱ በየተራ ያስተምራሉ፣ ፕሮግራም ይመራሉ፣ መዝሙር ይዘምራሉ፣ እየተሰባሰቡ ይጸልያሉ። እኛ በካህናት መካከል ሆነን የታሰርን ምስኪኖች ነን፣ እናሳዝናለን። እነዚህ አህዮች ትዝ ይሏችኋል? በሌዊ መንደር የታሰሩት አህዮች፣ በቤተ ፋጌ የታሰሩት አህዮች የሌዋውያን መንደር ተብሎ ይጠራል። እነዚህ አህዮች ታስረው የነበሩት በሌዋውያኑ መንደር ነው። የተፈቱት ጌታ ሲመጣ ምስኪኖች እኛ የዳቦ ቅርጫት ባለበት ሆነን ምንራብ፣ ውሃ ባለበት ሆነን ምንጠማ፣ ምንጭ አጠገብ ሆነን ውሃ ምንፈልግ፣ ካህናት አጠገብ ሆነን ንስሐ አባት የሌለ የታሰር ያልተፈታ ስጋ ወደሙ ባለበት ሆነን መቁረጥ ማንችል፣ ቤተክርስቲያን ባለበት ሆነን በአመት 2 ጊዜ 3 ጊዜ ብቻ ምንገኝ ስንቶቻችን? እዩዋቸው እስኪ ሚንከራተቱትን ወገኖቻችሁን በስደት ቤተክርስቲያን የምትናፍቃቸው፣ ዕጣን የሚናፍቃቸው፣ ቅዳሴ የሚናፍቃቸው እነዚህን አስቧቸው። ያ ህብረት ቤተክርስቲያን ተብሎ ይጠራል። 2 ሰዎች የእግዚአብሔርን ስም የሚጠሩ 2 ሰዎች ባሉበት ቦታ ቤተክርስቲያን አለ። ከዛ እያደገ ሲሄድ በዛ ሁሉ ቤተክርስቲያን አለ። ስለዚህ ቤተክርስቲያን ተብሎ የሚጠራው ህብረታችን ነው። ሶስተኛ ቤተክርስቲያን የሚባለው ህንጻ ቤተ መቅደሱ ነው። ህንጻው የመጨረሻው ይችን ቤተክርስቲያን ደግሞ እንዲህ ብሎ ገልጧታል ጌታ ወአናቅጸ ሲኦልን በዚህ ያጠቃልላል። ይሄይ ነው የአጋንንት ደጆች የሲኦል ደጆች አይበረታቱበትም ወይም አይችሏትም ብሎ ተናግሯል። ቅድም ሊቃውንቱ ሲያመሰግኑ አንድ የሚያስገርም ነገር ሰምታችኋል ከቅዱስ ያሬድ። አንደኛ ወአንቲኒ ታቦት ማህበኒ መጻይቂ ወሀበኒ ታውሪ መድኃኒተ ኩኒ፣ አንቺም ታቦት ከመጣሽበት ወደ ሄድሽበት ሁሉ መድኃኒት ሁኝ ብሎ ይገልጧታል። ይሄ የተባለችው ቤተክርስቲያን ናት። ቤተክርስቲያን ባለችበት ሁሉ መድኃኒት አለ። ክብርና ምስጋና ለአምላካችን። ቤተክርስቲያን ባለችበት ሁሉ በሄደች ተንቀሳ ቤተክርስቲያን ታቦት ተብላ ትጠራለች። ታቦት የሚባለው ብዙ ትርጉም አለ። የኖህ መርከብም ታቦት ይባላል። ቤተክርስቲያን ታቦት ትባላለች። የጽላቱ ማደሪያ ታቦት ይባላል። ማህደሩ ታቦት ይባላል። ሰው ታቦት ይባላል። የሰው ልብ ታቦት ይባላል። ስለዚህ ታቦት የሚባለው እኛ የምናውቀው ካህናቱ የሚሸከሙት ብቻ አይደለም። እኛም ታቦት ተብለን እንጠራለን። ቤተክርስቲያን ተብላ የምትጠራዋ መቅደሷ ተንቀሳቃሽ ናት ማለት ነው። በየቦታው ትሰራለች። ባለችበት ሁሉ ኃይል አለ። ለዚህ ነው በወረባቸውም ኦ እስመናሁ ንጉሥኪ በጻ እያሉ ሲያ ተቀደስ ይሆን ሲ ኃይል ኦ ቤተ እግዚአብሔር ተቀደሺ ኃይልን ንሺ የእግዚአብሔር ቤት ሆይ እስመናሁ ንጉሥኪ በጻ ዘያበር ለኪ በኃይሉ የሚያበራልሽ ብርሃን በሁሉ ቦታ እንደሚገኝ ኃይልን ይዛ በሁሉ ቦታ የምትገኝ እቺ ቤተክርስቲያን ክብርና ምስጋና ለስም አጠራር ይሁን ለአምላካችን። ኃይልን ይዛ በሁሉ ቦታ የምትገኝ ይሄ ኃይል ስላላት የአጋንንት ደጆች አይችሏትም፣ ሲኦልም አይችሏትም፣ ጠላቶችም አይችሏትም። እቺ ቤተክርስቲያን ትቀጥላለች። የተከበራችሁ ክርስቲያኖች መልእክት አስተላልፌ እጨርሳለሁ። ቤተክርስቲያን መስራት ብቻ አይደለም። በዚህ ዘመን እኔ በጣም ማዝነው በግሌ ምንድነው መሰላችሁ ቤተክርስቲያንን መስራትና ለቤተክርስቲያን መቆርቆር እንዳለ ሆኖ ለምሳሌ አንድ ቤተክርስቲያን አያድርገውና ተቃጠለ ሲባል እንዴት እንደምናለቅስ እንዴት እንደምናዝን ታውቃላችሁ። ልክ ነው። የቤተክርስቲያን ህንጻ መቃጠሉ ያሳዝናል። ግን ሰው ሲቃጠልስ ምን ታስባላችሁ? ሃይማኖቱን የሚክድ ሰው እኮ ቤተክርስቲያን እየተቃጠለ እኮ ነው። ከመካከላችን አንድ ሰው ሃይማኖቱን ሲክድ እኮ ያ ሰው ተቃጠለ፣ ያ ሰው ነደደ። ለምንድነው ስለዚህ ማናለቅሰው? ለምንድነው የማይገደል? ሰውነታችን በሱስ ሲቃጠል፣ ሰውነታችን በዝሙት እየነደደ፣ ሰውነታችን በሃይማኖት ከማይመስሉን ሰዎች ጋር እየተቀላቀለ የክርስቶስን አካል የጋለሞታ አካል እያደረግነው እያመነዘርን በዚህ እየተቃጠልን በቂም እየነደድን በበቀል እየተቃጠልን እርስ በርስ ባለመስማማት በመከፋፈልና በመለያየት እየነደድን ይሄ ቤተክርስቲያን አያሳዝናችሁ? ስንት ቤተክርስቲያን ተቃጠለ፣ ስንት ወጣት ተቃጠለ፣ ስንት ወጣት ሃይማኖቱን ቀየረ፣ ስንት ወጣት ከቤተክርስቲያን ውጭ ሆነ፣ ስንት ወጣት ከስጋ ወደሙ ተለየ፣ ስንቱ ከንስሐ ተለየ። ይሄ አያሳዝናችሁ? ቤተክርስቲያን ሲቃጠል ግር ብለን እንደምንሄደው ሁሉ እሱን እየነቀፍኩ አይደለም፣ መልካም ነው። ግን አንድ ሰው ከመካከላችን ሲለይ ምን ሆነህ ነው ወንድሜ ብለን ያለበት ድረስ ሂደን የማንጠይቀው ምን ሆነን ነው? ይገባናል የቤተክርስቲያን ትርጉም ምን ነው? እኔን ይሄ መምህራንን አባቶችን መነኮሳትን በድንጋይ ደብድበን የምንገል ምስኪን ትውልድ አይደለም? ቤተክርስቲያን አይደሉም እነሱ? የማይገባን ብዙ ነገር አለ አይደለም ወይ? እስከ መቼ ድረስ ነው ከፍ ብለን የማናስበው? ይሄ ነው ቤተክርስቲያን የሚባለው። እና ቤተክርስቲያን መስራታችን ማነጻችን እንዳለ ሆኖ ከዚህ ስንመለስ ደግሞ ራሳችንን መስራት እንዳለብን ማሰብ አለብን። ቤተክርስቲያን ምን ባለው እዛ ነው። እቺን ቤተክርስቲያን በአለት ላይ ሰራታለሁ።
ጥንካሬ፣ ክርስቶስ፣ ፍቅር ለዚህ ሶስት ነገሮች ያሳያል ቤተክርስቲያን። እኛ ሁለተኛ ህብረታችን፣ ሶስተኛ ህንጻው የሲኦል ኃይሎች፣ የሲኦል ደጆች፣ የአጋንንት ደጆች እቺን ቤተክርስቲያን በክርስቶስ ላይ በፍቅር ላይ በጥንካሬ ላይ የተሰራቸዋን አይችሏትም። አምላካችን እግዚአብሔር ቅድስት ቤተክርስቲያን እንዲያሰፋልን እኛንም በቅዱስ አድርጎ እንዲያኖረን የእሱ ቅዱስ ፈቃድ ይሁንልን። ያስተማረን የአባቶቻችን አምላክ እግዚአብሔር ይክበር ይመስገን። ወስብሐት ለእግዚአብሔር።